ወለጋ ላይ በጀምላ ተቀብረን በጀምላ ተገለን በጀምላ ተቀብረናል። ያም አልበቃ ብሎ አዲስ አበባ ላይ የመቤት ያራስ ቤቷ ባለችበት እበሌዋ ላይ ቤት ፈርሶ አውሬ በልቷታል። ይሄን የህዝብ ያውቃል። ምናልባች እዚህ ቦታ ላይ ስላልሆነ እኛ እዚህ ላይ ስላለነ ካልሆነ በስተቀር አማራ ባለበት ምድር ሁሉ ምድር ጋነብ ሆኖበታል። አማራ በመሆኑ ብቻ እየታረደ አማራ በመሆኑ ብቻ እየተደፈረች ታውቃላችሁ። 17 ተማሪዎች የዩኒቨርሲቲ ተማሪዎች የእናንተ ልጆች ናቸው። ለትምህርት ሄደው እናት ርሟን አላወጣችም። የት እንዳሉ እንኳን አይታወቁም። ይሄንንና ዘርዝረን የማንጨርሳቸው ሰፊ በደሎች በአማራ ህዝብ ላይ ሲጋረጡ በቃን ታግለን እንሞታለን የሄደ የመጣው ሲገለን አይኖርም ብለን ጫካ ወተናል። ማንን ዘን ህዝባችን ዘን ሃይማኖታችን ዘን